እንደምን አላችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ የመልአኩ የቅዱስ ገብርኤል ወርሃዊ መታሰቢያ ነው። እንኳን አደረሳችሁ። እኔ እንኳን ልናገርበት ሀሳብ ኖሮኝ አይደለም በዚህ ጉዳይ የመጣሁት፣ ግን ጀስት መናገር ስለፈለኩኝ እና ደግሞ ብዙ ሰው ቸል የሚለው ነገር ስለሆነ ጀስት ለማስታወስ ነው። ከበገና ጋር ምንም የሚገናኝ ነገር የለውም። በነገራችን ላይ ስለ ቅዱስ ገብርኤል ብዙዎቻችን ትክክለኛ የሆነ አረዳድ ያለን አይመስለኝም። ምን እያልክ ነው ልትሉ ይችላል። መልአክ ነው፣ ደግ መልአክ ነው፣ አዳኝ መልአክ ነው፣ ጸሎት ሰሚ ተለማኝ መልአክ ነው። ምን ማለት ነው? ቅዱስ ገብርኤል ያረገው ክብሩን፣ ዝናውን፣ ያን ሁሉ ጸጋ ያሰጠው ምንድነው ብላችሁ አስባችሁ ታውቃላችሁ? ምን ሊሆን እንደሚችል እግዚአብሔርን ማገልገሉ ብቻ አይደለም ቅዱስ ያስባለው፣ ልዩ ያስባለው። ገብርኤልን ልዩ ያስባለው ቅዱስ ዳንኤልን ስላዳነ አይደለም፣ ሰለስቱ ደቂቅን ስላዳነ አይደለም፣ ወይንም ደግሞ የሉጣንና ቂርቆስን ስለወጣ ከዛ ፍል ውሃ ውስጥ አይደለም። ያ ሁሉ አይደለም ገብርኤልን ገብርኤል ያሰኘው። ገብርኤልን ቅዱስ ገብርኤል ያሰኘው ድንግል ማርያምን ስላበሰረ ነው። ማንም በስነ ፍጥረት ያልተሰጠውን ጸጋ ከሰውም ወገን ያልተሰጠው ያን ጸጋ ከመላእክትም እነ ሚካኤል ሳሉ እነ ሩፋኤል ሳሉ አንዳቸውም ጸጋ ሳይሰጣቸው እነ ኪሩቤል እነ ሱራፌል ሳሉ እነሱ ጸጋ ሳይሰጣቸው እሱን ለማለት ሄዶ ትጸንስ ወልዲ ያላት ቅዱስ ገብርኤል ነው። እኔ ብዙ ጊዜ የማዝነውን ነገር ልንገራችሁ። የቅዱስ ገብርኤል ስዕል ሲሳል ብዙ ጊዜ ከየሉጣና ከቂርቆስ ጋር ወይ ደግሞ ከሰለስቱ ደቂቅ ጋር ነው ብቻ ሁሌ ሲሳል ማየው። ብዙ ቤቶች ውስጥም ያለው ያ ነው፣ ብዙ ቦታዎች ላይ ማለት ነው። ግን እንደ እውነታው ስነግራችሁ ማለት ነው የቅዱስ ገብርኤል ስዕል ከነዚህ ሁሉ ስዕሎች ጋር የብስራቱ ስዕል ቢቀመጥ ይበልጣቸዋል። ከመብለጡ የተነሳ ኢቭን ቅዱስ ገብርኤልን ራሱ ሁሌም መሳል አለበት ብዬ የማምነው በሐዲስ ኪዳን ለእመቤታችን ያበሰራት ቃልን በመቅደስ ተገኝቶ የነገራትን የምስራች ቃልን ተከትቦ ያለበት ስላድኑ ነው። እሱ በቃ ሊወክል ይችላል ብዬ የማምነው እና እንግዲህ ይሄንን ሀሳብ ልትቀበሉኝም ላትቀበሉኝም ትችላላችሁ። የግል የራሳችሁ ምልከታ ሊኖራችሁ ይችላል። እኔ እንዲህ ነው ማለት አልችልም። ግን እኔ ማምነውና የምወደውን የቅዱስ ገብርኤልን ስለ አድኖ ከሁሉም መርጬና ታሪኩን የሱን ድርሳን ሳነብ ከሁሉ በላይ ማለት ነው በቃ ለኔ ሙሉ የሚገልጽልኝ እምነቴን ጥግ ሊያደርሰው የሚችለው ቅዱስ ገብርኤልን በጣም እንድወደው የሚያደርገኝ አንድና አንድ ስለ አድኖ ምንም አይደለም፣ ብስራተ ገብርኤል ነው። በቃ እኔ ከሁሉም የገብርኤል በዓላቶች ማለት ነው ከሁሉም የገብርኤል የብስራተ ገብርኤልን ያክል በዓል መቼም እኔ ማክበር ባነጻጽረው ከየትኛውም አይገናኝልኝም። የሐምሌም ሊል ይችላል ሰው ውዴ ነው ይላል፣ የታህሳሱም ሊል ይችላል። ግን እኔ እንደ ብስራተ ገብርኤል በ22 ነው እንግዲህ ለማታውቁ በዓሉን ታህሳስ 22 ነው የሚውለው። እንደሱ በዓል ከየትኛውም በዓል እኔ ልቤን፣ መንፈሴን፣ አእምሮዬን፣ የበገናም ህይወቴን ቅዱስ ገብርኤልን ሳስብ ምንም ከምንም ጋር ሊገናኝ አይችልም። እና እባካችሁን በቂርቆስ በየሉጣ በዳንኤል ነብይ ብዙ ባረጋቸው ደጋግ በነቢያቱም ዘመን በተገለጠበት ረዳትነቱ በሰለስቱ ደቂቅም ቢሆን ካረገው ጋር ምንም የማይገናኝ ክብር አለ የብስራተ ገብርኤል እና ብስራተ ገብርኤልን አብዝታችሁ አስቡ ባካችሁን ምእመናን። ብስራተ ገብርኤልን የሚያክል የቅዱስ ገብርኤል በዓል ከየትም አይገኝም። ለገብርኤል በዓል ከሁሉ በዓላቶቹ እሱ ነው የሚከብርበት። እሱ የከበረበትም እስኪ አስቡት እንደው ተመልከቱት። ስላሴ ማለት ነው ጠርተውት ከፊታቸው ተንበርክኮ በክብር ሂድና ከዓለም ሁሉ ንጽሕት የሆነች የሚመስላት ለሌለች ለዛች ሴት እንደማድን አዳምን ሂድና ንገርልኝ ብሎ እንደ መላክ ያለ ጸጋ ምን አለ? ለአዳም ሁሉ ልጅ ያንን ብስራት እንደ መስማት ያለ የደስታ ነገር አለ? ምንም ከደስታዎች ሁሉ ሊነጻጸር አይችልም። ይሄን ደስታ ከማየት ከመስማት እና ብስራተ ገብርኤልን ባካችሁ በደንብ አድርጋችሁ አክብሩ። በጣም ትልቅ ጸጋ ያለው በዓል ነው። ትልቅ ክብር ያለው በዓል ነው። ብስራተ ገብርኤልን አብዝታችሁ አስቡ። ገብርኤል ሲታሰብ ከድንግል ጋር ነው እንጂ ከሌሎቹ ቅዱሳን ጋር ቢታሰብ ስለረዳቸው ይባላል። ከድንግል ጋር ግን
ምንም የለውም አምሳያ፣ ምንም የለውም። ወንድሟ ሊባልም የቻለው ረዳቷም ሊባልም የቻለው ወዳጇም ሊባልም የቻለው ይሄ እለት ያቺ ቅድስት የሆነችን የሰማይና የምድር ንግስትን ሄዶ ስለነገራት ነው ዜና ደስ የሚልና ጀስት ይሄን ለማለት ነው። ብዙ አልኳችሁ። ብቻ መልካም በዓል ይሁንላችሁ።